ስለሳዳ ብዙ ጊዜ ነው ቶቼ ተበልጬ ማለት ነው። በሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬን ፈትቻለሁኝ ማለት ነው። አንድ ሰው ምክንያት ትዳርን ማጣት በጣም ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም حياكillah ታች مرحبا تفضل ናችሁ ሰላም ናችሁ አለን እና ያው እኔ ስለሳዳ ብዙ ጊዜ ነው ላይቭ ላይ ወላሂ እናንተ በመትገቡበት ሰዓት እኔ የለሁም። እኔም እንደናንተው እንደ እህቶቼ ተበልጬ ማለት ነው። በሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬን ፈትቻለሁኝ ማለት ነው። ትዳሬን ፈትቼ ተመልሼ ሳውዲ አረቢያ ገብቻለሁ ማለት ነው። የዛሬ አመት እኔ ኢትዮጵያ ገባሁኝ። ብገባ ስል ቢያንስ ከ3 አመት ከ4 አመት በፊት ነው እቃ የጠለብኳት። ለምሳሌ 1 ሜትር አረብያ መጅሊስ የጠለብኳት 5500 በሆነበት ሰዓት ነው። እህታችን ፎዚያ ወል የምትባል ፋጡማ ካሳው የምትባል ከ400 ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች፣ ሲፈልጋት እንትን ትላታለች። ፎዚያንም እንደዙ ለህቷም ለሷም እኔም 4 ነን የጠለብናት እቃ ማለት ነው። ከዛ 4 ነን ጠልበናት ያንን መጅልሱን ሁሉንም ቃብድ ልከንላት ነበር። ቃብድም የላክንላት አለ፣ የጻፈችልን ሪከርድ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንዳጋጣሚ ብዙ ነው የኔ ታሪክ። ልጅ ሞቶብኝ ነበርና ወደ ሀገር ስገባ ሳዳ እኔ ችግር ላይ ነኝ፣ እንደዚህ እኔ ችግር ላይ ስለሆንኩኝ እባክሽን እቃዬን አድርሽልኝ ብዬ ለመንኳት። ብዙ እህቶቻችን ተትዳራቸው የተፋቱ አሉ። ለምሳሌ እኔ ማንም ያውቃል አሁን እኔ እንደዚህ በዚህ ጉዳይ እንደተፋታው ብዙ ሰዎች ያውቃሉ፣ ብዙ ልጆች ያውቃሉ። ይሄ ከትዳራ ያፋታም አያስብልም? ያስብላል። እኔ አልሐምዱሊላህ በፋታም ችግር የለውም። ይጂ ሄርኩትን ቃ ለባሌ ለሁለት ማንካ ሳትቀረኝ ነው ክፍል አድርጌ ሰጥቼው ተመልሼ ወደ ስደት የመጣሁት። አልሐምዱሊላህ ስደት ብዙ ነገር ያስተምረናል፣ መቻልን፣ መታገስን። እዛ ብንሆን ለምን ራስሽን አታጠፋሽም ያሉ ልጆች ራሱ አሉ። አንደኛ ለወንድ ብዬ ራሴን አላጠፋም፣ ሁለተኛ ደግሞ በቃ ጉዳይ የወር ደመወዝ ያመጣዋል። አልሐምዱሊላህ ዋናው መስራታችን። ስደት ስንኖር ብዙ ነገር መተጋገዝን ብዙ ስንት እህቶቻችን እየታመሙ ስንት ነገር የምንረዳው እኛ ነን። እኛ የሷን ገንዘብ ወይንም ደግሞ እሷን የምናጨበረብር አይደለም፣ እሷ አጭበረበረችን እንጂ እሷን ሌባ ብለን ከመንገር ተነስተን ብዙ ጊዜ አልወጣንባትም እሷ እንጂ። ሰው በዚህን ያክል ደረጃ አይዋሽም፣ አያቀጥፍም። ትዳሬን አጥቼ ልጄ ሞቶብኝ እያለች ነው እቺ ልጅ። እንግዲህ ያውቃሉ ወላሂ ብዙ እህቶቼ ያውቃሉ፣ ብዙ እህቶቼ ብዙ ጊዜ ለምናዋታል፣ ብዙ ለምናዋታል። እንደሰማችሁት ነው። ቲክቶከርና የሚዲያ ሰው የሆነ ሰው አናግሯት ነበረ። አፓርታማን ለመሸጥና ቤቷን ለመሸጥ ዩቲዩቦች ላይ ተለቋል። ሸጬ ከፍላለሁ ብላለች ያቺ እህት ስታናግራት። ያው አንዳንድ የቃላት ትግሎች አሉ። በእርግጥ እጅ ላለመስጠት የሚበቃ ከዛስ ገና ስንት ጉድ እንሰማለን። ያ ጀማ ዛሬ አዳዲስ ነገር እየሰማን ነው። ገና ይመጣሉ በሺ። እኔ ይኸውላችሁ ሰሞኑን ላይ ብገባ በሺ ጉድ ሰሙ ነበር። እሺ ቀጥይ። የሶስት ሰው ያዘዘችልሽ ለአንቺ ቤት፣ ለእህትሽ ቤት፣ ለታላቅሽ ርመት ቤት አይደል? ታችን ማለት ነው። ስንት ነው ብሩ? የሶስታችን እቃ ነው። ከምፍሉስ ግን እቃው ግማሽ ጠቅላላ እሷ ታውቃለች። ትልቋ እህቴ ታውቃለች። እሷ ትነግርሃለች በውስጥ ማለት ነው። እኔ እንደዛ አላውቅም። ያው እኔ ሚዲያ ስለምጠቀም ምን የመጣሁ እንጂ እሷ ነች ሁሉንም ነገር የምታውቀው ማለት ነው። ስንት እንደወሰደችም ስንት እንደሰጠችም ሲሆን ምናምን የምትገዛው እኔ እኮ ገረመኝ። እቺ እኮ የመዳም ሸቃሊት አልነበረችም? ቤት ገዛው ብዙ እቃ ነው ያኔ ብሩ ማለት ነው። እሷ ቤት መሰው ብር ነው ያከለ ቤቱም ፎቁም አክሲዮኑም ሁሉ በመዳም ቅመሞች ብር ነው የሚገዛ። እሺ ማሻአላ። አቤት 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 ጉድ ነው። ስለዛ በውስጥ እንትኑን ቁጥር ልኬላት ያንተን ቁጥር ወስጄ እሷ ትነግርሃለች በውስጥ ማለት ነው። እኔ ሁሉንም አላውቅም፣ ግን እሷ ሁሉንም ብሯንም እቃውንም ሁሉንም ታውቃለች። ትልቋ ሄዴ ማለት ነው። ሚዲያ ስለምትጠቀም አልመጣችም እና ነው እንጂ አሁን ቁጥርህን ታገኘች በውስጥ ሁሉንም መረጃ ትልቅልሃለች እሷ ማለት ነው። እኮ ይገርምኛል። ከአረብ ሀገር ሄደው እንደዚህ በአንዴ ፎቅ ሰራን፣ እንደዚህ እየሰራን ነው፣ ይሄን እየሰራን ነው እያሉ ሲያሾፉ ከየት እያመጡ ነው? ብሩ ለካ የእህቶቻችን ብር ነው። በዚህ አይነት መንገድ ነው አሁን እመኑኝ ይሄ ነገር በሳዕዲና በአሊ ተጀመረ። ገና ብዙ ጉድ ይሰማል። በነገራችን ላይ
ይሄ ጅምርቱ ነው። በጣም ሌላ ሰዎችም ስማችሁን በውስጥ እየተነገረን ነው። መጀመሪያ የሳዕዲና የአሊን ጉዳይ እንዝጋ። ወደ ያጎቴ ልጅ ናት። ወላሂ ሸር ላደርግላት እያፈላለኩኝ ሸር ማድረግላት ላይ አጥቼ ነበር እና ዛሬ በመገናኘታችሁ በጣም ደስ ብሎኛል። ያለው ነገር ያወራችሁ እውነታ ትክክለኛ ታሪክ ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪም ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘሁላችሁ። ውድ ቻናል ቤተሰቦች ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የመጣሁበት ቪዲዮ ያው ከመጀመሪያ እንዳያችሁ ነው። ለቤት አዲስ የሆናችሁም ሰብስክራይብ አድርጉኝ። ሰብስክራይብ በማድረግ አበረታቱኝ። ውድ ቻናል ቤተሰቦች ያው እንግዲህ ጉዳዩ እስከዚህ ደርሷል። ወደፊት ደግሞ ምን እንደሚመጣ ምን እንደሚከሰት ምን እንደሚሆን አናውቅምና እባካችሁ የራሳችሁንም ህይወት በጥብጣችሁ የራሳችሁን ህይወት አበላሽታችሁ የሰው ህይወትን ማታበላሹ። በተለይ እህቶች ወደፊት ምን እንደሚመጣባችሁ አስቡ። በገዛ ገንዘባችሁ መታመም፣ በገዛ ገንዘባችሁ መቁሰል፣ በገዛ ገንዘባችሁ ሊዳማ ህይወትን እስከ ማጣት ድረስ ይኸው እንግዲህ መቼም ቀዷና ቀደር ያለ ሱብሃነ ወተዓላ ቢሆንም ከባሌ ተለያየሁኝ። ሰበብ አለው፣ ለሁሉም ነገር ሰበብ አለውና ከባሌ የተለያየሁት በሷ ምክንያት ነው። ያውቃሉ፣ ሁሉም ያውቃሉ። ከዛም ደግሞ ተመልሼ ስደት ራሱ መጥቻለሁ በሷ የተነሳ ተባሌ ተለያይቼ እያለች ነው እንግዲህ። ቃዛት ሀገር ገባች። ሀገር ስትገባ ነገሩ እንደዚህ ነው። ከዛ ሀገር ከገባች በኋላ ከሳዕዳ ቃዛት ሀገር ገባች። ሀገር ስትገባ ቀይን አስረክቢ ስትላ ዛሬ ነገ እያለች አላስረክብም አለች። ባልም ደግሞ አንቺ ወደሽና ፈቅደሽ ሰተሻል ነው እንጂ እሷ አይደለችም ጥፋተኛ የቱ በማለት ባልም ይመስለዋል ገንዘቧን ያስቀመጠች ወይም ደግሞ ገንዘቧን ስጦታ የሰጠች መሰለው። የኢትዮጵያ ወንዶች ደግሞ አብዛኛዎቹ አይረዱም ታውቃላችሁና፣ ስለዚህ መሰለው በዛ ምክንያት ያው በመለያየት ደረሱ። ተለያይተው ደግሞ ያው እንግዲህ ልጅ ሞተብኝ እያለች ነው ተመልሳ አሁን ስደት ላይ ነው ያለችው። ለዚህ ሁሉ ምክንያት ማን ነው? መጀመሪያ ራሷ ናት ጥፋተኛይቱ፣ እቃ ያዘዘችው ልጅ። ከዛም ደግሞ ሳዕዳ ናት ማለት ነው። እቃዋን ብታስረክባት የሁላ ነገር አይመጣባትም ነበር። ቢያንስ እንኳን ስደት ተመልሳ ብትመጣ ከባሏ ጋር አትለያይም ነበረ። ስለዚህ ውድ እህቶቼ ይህ ሰርፕራይዝ የሚባል ነገር ይቅርባችሁ። እስከዚህ ድረስ ደርሰዋል። አሁን እንግዲህ ሳዕዳም ይሄው ቤቷ ልትሸጥ ነው እየተባለ ነው። የሰው ገንዘብ ብዙ ስላለባት ማለት ነው። በነገራችን ላይ ሌላ ብዙ ዩቱበሮችም አሉ። ኢንሻአላ እነሱንም ያው እንግዲህ ቀጣይ ከተጀመረ ይቀር ሁሉም ይጣራል ማለት ነው። ይጠለላል በወንፊት ካልተጠለለ ውሃ ካልተጠለለ አይጠራም። ስለዚህ ይጠለላል ማለት ነው። እና ውዴቶቼ ራሳቸውን ጠብቁ። ሰርፕራይዝ የሚባል ነገር ይቅርባችሁ። ሀገራችሁ ስትገቡ ይሄ ውድ ነው ይሄ ረካሽ ነው ብላችሁ እራሳችሁ መግዛት ትችላላችሁ። እራሳችሁ ያንን ነገር ማድረግ ትችላላችሁ። ደስ የሚላችሁን የሚያምራችሁን ለእናንተ የሚመጥናችሁን ለእናንተ የሚሆነውን ከእናንተ ጋር የሚሄደውን ትገዛላችሁ። ሀብታም ያብለጨለጨ ሁሉ አይመራችሁ። እናንተ የመዳም ቅመም ናችሁ። እባካችሁ እላለሁኝ። ሰብስክራይብ ማድረግ እንዳይረሳ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኗት። አበረታቱኝ። አስተያየታችሁን ኮሜንታችሁን እየጻፋችሁ ውድ ቻናሌ ቤተሰቦች ያው እንግዲህ እስከ መጨረሻው ድረስ ስለምትከታተሉኝ ስለምታዳምጡኝ አመሰግናለሁ። ውድ እህቶቼ ንቁ። በሌሎች ትምህርት እንውሰድ። እኛ እስከምንበላ ድረስ መጠበቅ የለብንም። በሌሎች ትምህርት መውሰድ አለብን። በሌሎች መማር አለብን። ካሁን በኋላ እኮ ራሱ ሰርፕራይዝ አድርጋለሁ እያለ እቃ የሚያዝ አይጠፋም። ይሄን ሁላ ስቃይ፣ ይሄን ሁላ መከራ፣ ይሄን ሁሉ ለቅሶ እየሰሙ ማለት ነው። እና ውዴቶቼ ባካችሁ አረ እንደው ተው ተለመኑ። እውነት ስትለመኑ ወቁ። እንደው አንዳንድ ጊዜማ አላማ የሌላችሁ ፕሮግራም የሌላችሁ ፕላን የሌላችሁ ይመስላል ማለት ነው። አንዳንድ እህቶች፣ ሁሉም ማለት አይደለም። በቃ አረብ ሀገር የመጣችሁት ልክ ህፃን ልጅ ወጥቶ እንደሚገባ እናንተም ልክ ወጣችሁ መግባት፣ ያኔ ወደ አረብ ሀገር መጣችሁ ተመልሳችሁ መሄድ ማለት ነው። የዛን አይነት ያክል እንትን አለውና እባካችሁ ውዴቶቼ
ገንዘባችሁን ያዙ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።